ክቡራትና ክብርት አድማጮች፣ ዛሬ እኛን ሁላችንን ስለሚመለከት የህይወታችን ዓላማና ዋጋ ጥያቄ ስለሚያነሳ አንድ ጥልቅ እውነት እናወጋለን። እስቲ ራሳችንን እንጠይቅ። ህይወታችንን የምንኖረው ለማን ነው? በየዕለቱ የምናደርገው ጥረት፣ የምንሰጣቸው ውሳኔዎች፣ የማን አጨብጫቢዎች ድምፅ ነው የሚመራው? የምንጨነቀው እኮ ዘላለም ዓለማችንን በጥሩ ነገር ስንሰራ እያሞገሱና ከፍ እያደረጉን የነበረ ማህበረሰብ በአንዲት ስህተት ወይም ባልተረጋገጠ ወሬ ምክንያት ጀርባቸውን ሰጥተውን ለሚወቅሱንና ለሚከሷችሁ ሰዎች ነው። የሰው ልጅ ውዳሴ ዘላቂ መሰረት የለውም። ይህን እውነት እንወቅ። የዛሬ መልእክቴ አንድ ነው። ለሰው ሳይሆን ለራሳችሁ ኑሩ። የሰው ልጅ ሁሌም ከውጫዊ እውቅና ጋር የመጣበቅ ዝንባሌ አለው። ታላቅ ነገር ስንሰራ ሰዎች ያሞግሱናል፣ ጀግና ያደርጉናል፣ ያጨበጭቡናል። ነገር ግን የዚህ ውዳሴ ስስነቱ የቱ ጋር ነው? ስህተት ስንሰራ ወይም ወሬ ሲወራብን እነዚሁ ያሞካሹን የነበሩ ሰዎች በፍጥነት ወደ ከሳሽነት ይለወጣሉ። ይህ መለዋወጥ የሚያሳየው ፍቅራቸው ለእኛ ሳይሆን ለስኬታችን እንደነበረ ነው። ህይወታችንን በሌሎች እጅ መስጠት ማለት ይሄ ነው። የማንም አስተያየት የህይወታችን መሪ ከሆነ እኛ የራሳችን ህይወት ባለቤቶች አይደለንም። ለሌሎች የተፈለገውን ምስል የምንሰጥ ተዋናዮች ብቻ እንሆናለን። ኃይላችንን የሚለውጥ ፍርድ ስንሰጥ የራሳችንን እድል በመወሰን አቅማችንን እናጣለን። ለራስ መኖር ሲባል ሌሎችን መጥላት ወይም ራስ ወዳድ መሆን ማለት አይደለም። ይልቁኑ በህይወታችን ዋናው ባለቤት መሆን ማለት ነው። በራሱ መርሆች ሲመሩ የሌሎች ትችቶችና ውዳሴ ከእንግዲህ የመንቀሳቀሻ ኃይሉ አይሆኑም። እውነተኛ ሰላምና እርካታ የሚመነጨው ከውስጥ ነው። ትክክለኛውን ነገር ማድረግ ለሰዎች ለማሳየት ሳይሆን በህሊናው ትክክል እንደሆነ ያመኑበትን ነገር ማድረግ። ስህተትን እንደ እድገት መመልከት። ስህተት መስራት የሰው ተፈጥሮ ነው። ለራስ መኖር ማለት ስህተት መቀበል፣ መማርና መሻሻል እንጂ የሌሎችን ፍርድ መፍራት ራስን ማሰር አይደለም። ለራስ ስንኖር የኛ እሴቶች፣ ግቦችና የውስጥ ድምጽ መሪ ይሆናሉ። የኛ ታሪክ በእኛ ይጻፋል። ይህንን እውነት በህይወታችን ተግባራዊ ለማድረግ 3 ቀላል እርምጃዎች እንውሰድ። አንደኛ፣ የውስጥ መስታወት ይመልከቱ። ውሳኔ ሲያደርጉ ይህን የማደርገው ሌሎችን ለማስደሰት ነው ወይስ ለራሴ ነው ብለው ራስዎን ይጠይቁ። እውነተኛ ዓላማውን ይለዩ። ሁለተኛ፣ የወሬን ኃይል ይቀንሱ። የማንም ሰው ወሬ ወይም ሐሜት የእርሱን ማንነት የመግለጽ አቅም እንደሌለው ይረዱ። ለተነገረ ወሬ መልስ ከመስጠት ይልቅ ትኩረቱን በእውነት ላይ የተመሰረተ በጎ ስራ ላይ አድርጉ። ስራው ራሱ ይመልስሎታል። ሶስተኛ፣ አይሆንም ማለትን ይማሩ። ሌሎችን ለማስደሰት ሲባል የራስን ዋጋ መስዋዕት ማድረግ ማለት አይደለም። ለህይወቱ የማይጠቅም ወይም ከምህሮ ጋር የማይሄድ ከሆነ በግልጽና በአክብሮት አይሆንም ማለት ይማሩ። ክቡራትና ክብርት አድማጮች፣ ዛሬ በህይወታችን ዘላለማዊ ባለቤት ለመጠየቅ ጊዜው አሁን ነው። የሰው ልጅ ውዳሴ እንደ ንፋስ ነው። ዛሬ ከጎኑ ቢሆንም ነገ ሊያጠፋው ይችላል። ለራሳችሁ ኑሩ ስንል ህይወቱ በማይለዋወጥ የውስጥ መርሆ እና እውነተኛ እርካታ ላይ የተመሰረተ እንዲሆን እንመክራለን። ዛሬ ከዚህ ስትመለሱ የመጀመሪያ ተግባሩ እውነትን ማን እየመራ እንደሆነ ማረጋገጥ ይሁን። ለውጭው ዓለም የሚኖሩትን ህይወት አቁሙ። ከዛሬ ጀምሮ ለራሳችሁ ኑሩ። በዚህ መንገድ ስትኖሩ እውነተኛ ማንነቱ ይገለጣል። እናም በህይወታችሁ ውስጥ ትልቁ ሰላምና ደስታ ይገኛል። በትኩረት ስላዳመጣችሁኝ ከልብ አመሰግናለሁ።